የኛ መደበኛ ኑሯችን እንዴት ነው? እናስታውሰዋለን አይደል? በልፍለፋ ነው የምንኖረው አይደለም? አሁን እኔ ሁሌም የሚያስገርመኝ ነገር አለ። በፊት አንድ ሰው ቤተክርስቲያን ግቢ ውስጥ ሲገባ ራሱ የመረጋጋት መንፈስ ይሰማል አይሰማም? ጸጥ ያለ ነበር። አሁን አንድም ሰዓት በተለይ የከተማ ቤተ መቅደሶች ጸሎት ለማድረግ አስቸጋሪ ሆነዋል። እውነት ለመናገር ጌታ ቤቴ የምን ቤት ይባላል ነው ያለው። አሁን የምን ቤት ነው የሆነው? ይገርመኛል። አንድ ሰው ይሄዳል፣ ይሳለማል፣ የሆነ ወንበር አለለት፣ ቁጭልና ስልኩን ይዞ ኧረ እባክህ እያለ እያሽካካ ይስቃል። ይገርመኛል። ሌላ ሰው እንኳን ቢጸልይ ምን አለ? ይኸው የእግዚአብሔር ቃል የሚለን አይደለም? ቤተክርስቲያን ውስጥ ሌላም ቦታ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር እንደዛ ነው መኖር ያለብን። የተረጋጋ ህይወት፣ ስክን ያለ ህይወት፣ የማስተዋል አሁን የመለፍለፍ ነው። የትም ቦታ ደግሞ የሚገርመኝ ክርስቲያኖች የትም እኔ ጸሎተኛ ሰው አይደለሁም እንዳልኩት፣ ግን አንዳንድ ጊዜ እሄዳለሁ። ቀንም እስኪ አሁን ጸጥ ይል ይሆናል እዛ አካባቢ። እግዚአብሔር ምስክሬ ነው። አንድም ቦታ ሆኖ አግኝቼ አላውቅም። አዲስ አበባ ውስጥ የሆኑ ሰዎች የሆነ ቦታ ላይ ሽምግልና ይዘዋል። የሆኑ ሰዎች የሆነ ቦታ ላይ ተቀምጠው ያወራሉ። አብዛኛው ሰው ግን ስልክ ይዞ ነው የሚያወራው። እግዚአብሔር ከዚህ በሽታ ይፈውሰ። እንደው ቤቱን የጸሎት ቤት ለማድረግ ያብቃል። ቤተ መቅደሱንም ቢቻል ይሄን ሰውነታችን አማናዊ የክርስቶስ ቤተ መቅደስ ይሄ ነው፣ ይሄ የጸሎት ቤት መሆን አለበት። እንደዚያ ከሆነ ጸጥ ነው የምንለው፣ ጸጥ ነው የምንለው። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትውፊት ጸሎት በጋራ ራሱ ሲጸለይ በከተማ አሁን ለምሳሌ አሁን እዚህ እንደምናደርገው በአንድ ላይ በህብረት እንጸለያለን አይደለም? ተነስተን አባታችን ሆይ የሚሆን ሌላም ይሁን በህብረት እንጸለያለን። ሁለተኛው ደግሞ ረጅም ዘመን የቆየውና የተለመደው ካህኑ አቡነ ዘበሰማያት ይላሉ። ሁላችን በየራሳችን ምን እናደርገዋለን? አሁን ያ ቀላል ይመስላችኋል? ለምንድን ነው? እያንዳንዱ ሰው ቤተ መቅደስ ስለነበረ በራሱ ቤተ መቅደስ ውስጥ በፍጹም ተመስጦ ነበር የሚጸለየው እና አንደኛው ሰው ሲጸልይ ሌላውን ሰው ሁሉ አይረብሽም። ኦርቶዶክሳዊ ስርዓት ያ ነው። ጸጥ ብሎ ነው የሚጸለየው፣ ጸጥ ብሎ። ምክንያቱም የጸጥታ ነው ትውፊቱ። አንድ ገጠመኝ አለኝ። እኔም በዚህ ጌታ 40 ቀን የጾመበት ቦታ በግሪኮች እጅ ነው ያለው እና እኛ ስንሄድ የእኛ ጎብኚዎች ስንሄድ በጣም መለፍለፍ የለመድን ስለሆን ምንም ዝም በሉ ስለ እግዚአብሔር ምናምን ሁሉ ተብሎ ጳጳስ ሁሉ እየተናገረ ዝም ማለት አቃተ። በኋላ መቼም አባታችን ሆይ ሲባል ዝም ይላሉ ብለን አባታችን ሆይ ዝም ብለው ይበሉዋል እና አባታችን ሆይ ምናምን ማለት ጀመረ። የዛ ጊዜ ሰው ትንሽ መለስ አለ። እኛ ልክ ማድረግ ስንጀምር ግን የግሪኩ መነኩሴ እየሮጠ መጥቶ አስቆመን። አትችሉም ማለት አትችሉም። እየሰማችሁ ነው አይደለም? በአንድነት ድምፅ አሰምታችሁ መጸለይ አትችሉም። ይሄ የኦርቶዶክስ ገዳም ነው። ብቻችሁን በጸጥታ ብቻ ነው መጸለይ የምትችሉት አለ እና እኛ እንዲያውም ኦርቶዶክስ አልመሰል ነው የኦርቶዶክስ ቦታ ነው አለን። ጭራሽኛ ኧረ የሚሰሙህም በስምስ ነን የሚሉ ነበሩ እና እንዴት እንደሚያሳፍርና አጥንት እንደሚሰብር ልነግራቸው አልችልም። እየሰማችሁ ነው አይደል? አይደለም ወሬ እንደዛ ማለት በኦርቶዶክሳውያን ገዳም ይከለከላል። በጥንቱ ትውፊት እንደዛ ነው። የማህበር ጸሎት ሁለተኛው የጸሎት ትውፊት ቅዳሴ፣ ሰዓታት፣ ማህሌት በጋራ ናቸው። እነሱ ሲደረጉ ደግሞ መጓተት የለም። ድምፅ ለማሳመር ብሎ ይታወቅልኝ ይታይልኝ ተብሎ ለየት ብሎ መጮህ ክልክል ነው። ለምንድን ነው ይሄ የሚሆነው? ቤተክርስቲያን አንዲት ናት አይደለም? ናት አይደለችም? አንድ አካል ስንት ጉሮሮ ነው ያለው? ስንት ነው ያለው? ስለዚህ ቤተክርስቲያን አንድ ስለሆነች አንድ ጉሮሮ ሆኖ መጸለይ ተገቢ ነው። ወይ አንድ ጉሮሮ ሆኖ ነው መጸለየው፣ ወይ ጸጥ ብለን ነው መጸለየው። ከዚህ ውጭ የጸሎት መንገድ የለም በኦርቶዶክስ። አነሳዋለሁ የጸሎቱ መንገድ ላይ በኋላ ማለት ነው። ይህን ያነሳሁት ዛሬ ግን ጸሎት ራሱ እንኳን በጸሎት ጊዜ ልንረብሽ ይቅርና ጸሎት በማይጸለይበት በተራ ህይወት ጊዜ እንኳን አንድ ኦርቶዶክሳዊ ጸጥ ያለና ዝግ ብሎ የሚኖር ነው። ዝግ ማለት ቀርፋፋ ምናምን ማለት አይደለም። አስተዋይ ነው፣ ተረጋጋ ነው። አይቸኩልም፣ አይፈጥንም ማለት ግን አይደለም። መፍጠን ባለበት ጊዜ ይፈጥናል፣
መፍጠንና መቸኮል የተለያዩ ነገሮች ስለሆኑ ማለት ነው። በፍጥነት ማለት ሳይሳሳቱ በአግባቡ በስርዓት ተረጋግቶ በፍጥነት ማድረግ ይቻላል። መቸኮል ደግሞ ሌላ ነው። የቸኮለ ምን አድርጎ ለቀመ? ችኮላና ፍጥነት ሁለቱ የተለያዩ ናቸው። ፍጥነት ከኤፊሽንሲ ከብቃት ጋር የሚሄድ ነገር ነው። ችኮላ ከህሊና አለመረጋጋት ጋር የሚሄድ ነገር ነው። ከህሊና መታወቅ ጋር የሚሄድ ነገር ነው እና ኦርቶዶክሳዊ ህሊናው የተረጋጋ ነው፣ ጸጥ ያለ ነው፣ እርጋታ ያለው ነው፣ አዳማጭ ነው፣ ሌላውንም አይረብሽም። ስለዚህ እንደዛ ሆነን እንድንኖር አለ ቅዱስ ጳውሎስ እንጸልይ። ምን እናደርጋለን? እንጸልይ። ጸልየን ለመረጋጋት አምላካችን እግዚአብሔር ይርዳን። ክርስቲያኖች እንግዲህ ጸሎት ባላንጋራ መክሰስ ነው። ጸሎት ንስሐ ነው። ጸሎት እስትንፋስ ነው፣ ምስጋና ነው የሚሉትን ነገሮች ዛሬ እንደው ጸሎት ምንድን ነው በሚል ንዑስ ርዕስ ውስጥ ዛሬ ብትይዟቸው መልካም ይሆናል። ጸሎት የምንፈልገውን ነገር መንገሪያ ነው ማለት ግን አይቻልም። ይገርማቸዋል። ጸሎት የምፈልገውን ነገር መንገሪያ ነው። የምፈልገውን አልጸልይበትም ማለት አይደለም። የምፈልገውን መንገሪያ ነው ማለት ግን ባልነግረው እግዚአብሔር አያውቀውም እንደማለት ያለ ነው። ገብቷችኋል አይደለም? የሚያስፈልገንን ያውቃል አያውቅም? ስለዚህ የምንጸልየው የሚያስፈልገንን እንዲያውቅ ለመንገር አይደለም። አስተውሉ ክርስቲያኖች፣ የምንጸልየው ለእግዚአብሔር ለመንገር አይደለም። እሱማ ሳንነግረው ሳንለምነው የምንሻውን አውቆ የሚሰጥ ነው አይደለም ይላል ጸሎተ ኪዳናችንም ይላል። ለመንገር የምናደርገው አይደለም። እግዚአብሔር ስለማያውቅ አይደለም። እግዚአብሔርን አልኩት አልሰማኝም። ምክንያቱም መንገር አድርጎ የሚጸልይን ሰው እንዴት እግዚአብሔር ይሰማዋል? እግዚአብሔርማ ሳንወለድ ሀሳባችንን ሁሉ ያውቃል እኮ አይደለም እንዴ? ስለዚህ ለመንገር አይደለም የምንጸልየው፣ ለማሳወቅ አይደለም የምንጸልየው። የምንጸልየው ባላጋራችንን ከሰን በመንፈስ ቅዱስ ሆነን ከእርሱ ጋር ሕይወት ኖሮን እንድንኖር። ያንማ ብሏል ጌታ፣ አስቀድማችሁ ጽድቁንና መንግስቱን ሹ፣ ሌላው ምን ይሆናል? የሚጨመር ነገር ነው። እከለክላለሁ አላለ፣ አልሰጥም አላለ። እውነት ነው። የማይሰሙ ጸሎቶች አሉ፣ ወደፊት እናያቸዋለን። ስለዚህ በመሰረታዊነት ጸሎት በመሰረታዊነት ኃጢአትን መክሰስ ነው። ባላንጋራችንን መክሰስ ነው። ብቸኝነታችን እንደ ባልቴት ከክርስቶስ ተለይተን ብቸኛ ሆነን የምንኖር አሳዛኝ ጉስቋላ ረዳት ፈላጊ መሆናችንን አምነን በእርሱ ፊት ማልቀስ፣ መጮህ፣ ፍረድልኝ፣ ከዚህ ባላጋራ አላቀኝ፣ አንተ በምትወደው ህይወት ውስጥ ምራኝ፣ ከምርጦችሽ ከተነሳ ሀያን ህብረት ደምረኝ፣ በንጹህ ስጋውን ደግሞ ከሚቀበሉ አንዷ ለመሆን አብቃኝ፣ ከነዚህ አላቀኝ፣ ከስራቴ ፍታኝ እያል ባላጋራችን የምንከስበት ነው። ክርስቲያኖች በመሰረታዊነት መንፈስ ቅዱስን ከኛ ጋር አድርገን ከእግዚአብሔር ጋር ህይወት ልክ ኤሌክትሪክ ገመድ ኤሌክትሪክን ከምንጩ እንደሚያመጣው ጸሎት ከኃይለ እግዚአብሔርን ከምንጩ እንድናገኝ የሚያገናኝ መስመር ነው። ክርስቲያኖች በዚህ መንገድ እንድንጓዝ አምላካችን እግዚአብሔር ይርዳን። በሚቀጥለው ጊዜ ቀደም ብለን መተን ጸሎቱ በጊዜ አልቆ በጊዜ ቢያንስ 1:30 ላይ 12:30 ላይ ትምህርቱ ቢጀመር 1:30 ላይ ብንጨርስ ከዚያ ጸሎት አድርገን ደግሞ ታክሲም ምንም የሚፈልገው በጊዜ እንሄዳለን። ብዙ ጊዜ በማምሸትም እንዳንወቀስ እኛም በማስረዘም ሰዓቷን ቀደም አድርገን እንድንጀምራት አሳስባለሁ። ስለነበረን ሁሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን።